እንግዲህ እነዚህ ሁለት ጥንዶችን የማያውቃቸው አለ ብዬ አላስብም። ኢትዮጵያ ውስጥ አሉ ከሚባሉ ካፕሎች ግንባር ቀደሞቹ ነበሩ። ብዙዎቻችን ፍቅራቸውን አራግበናል፣ ቀንተናል። ምክንያቱም እንደሱ አይነት አፍቃሪ እንደው ቢሰጥ ሄሉ እያፈሽው ናቲን እያልን የየራሳችንን የሆነ መላምት እየሰጠን ቆይተን ነበረ። ነገር ግን በስተመጨረሻ ናቲ ከሀገር ሲወጣ ሄሉ ብቻዋን ቀረች። እቅዳቸው አብሮ መውጣት ቢሆንም ግን እንደ እግዚአብሔር ፍቃድ ሆነና የሄሉ ከሀገር መውጣት ሳይሳካ ቀረ። በተደጋጋሚ በጣም በብዙ መንገድ ሞክራ ነበረ ከዚህ በፊት እንደምናውቀው፣ ግን አልተሳካላትም። ናቲ ደግሞ እሷን እየጠበቀ ቪዛው ሊቃጠልበት ሲል ሳይወድ በግዱ ተለይቷት እንደሄደ እናውቃለን። ነገር ግን ከረጅም ጊዜ በኋላ ናቲ በድጋሚ መጥቷል። ያው ውዷ ሄሉ የኔ ፍቅር የልጅነቴ አንቺ እኔ ላይ ጨክነሽ ይሄን አታደርጊም፣ እንዴት አስችሎሽ ነው ከኔ ርቀሽ እያለ ነው እንግዲህ እያላዘነ እያለቃቀሰ የመጣው። በእውነት ግን አዝነናል ሁላችንም። ሄሉ ምንም እንኳን ከናቲ በኋላ ከተለያየ ሰው ጋር አይተናትም ቢሆን፣ ነገር ግን ምንም ቢሆን የመጀመሪያ ነው። በየትኛውም መስፈርት ከማንኛውም ሰው ጋር የማታወዳደሩት የመጀመሪያ ፍቅርን ነው። ያውም ብዙ ክፉ ደጉን አብሯቸው ያየ ሰው፣ ፍቅርን የሰጣችሁ ሰው፣ አብሯችሁ እኩል ስትከፉ የተከፋ ይሄ የሄሊና ናቲ ማለት በነገራችን ላይ በጣም ደስ የሚሉ በፍቅራቸው ብዙዎቻችንን ሞቲቬት ያደረጉ ናቸው በጊዜው የነበሩት እና እንዲህ የሚረሱ አይደለም እርስ በርሳቸው ሊረሳሱ ፍቅራቸውን እንደዚህ እንደዋዛ ሊተው ቀርቶ እኛ ለራሱ ከፍቶን ነበረ። ከናቲ ተለይታ ሄሉ ከብዙ ሰው ጋር ስትታይ ትንሽ ደብሮን ነበረ። ነገር ግን ሄሉ ምንም ሆነች ምን ማንም መጣ ማንም ሄደ የናቲን ያህል ሌላ ወንድ ልትወድ አትችልም። ሳይታለም የተፈታ ነው። የምር እርግጠኛ ሆኜ የምነግራችሁ ነው ምላችሁ። አንድ ኢንተርቪው ስታደርግ የተናገረችው ነገር አለ። ኢቭን አይነ ውሃዋ ራሱ ይናገራል ለናቲ ምን ያህል ቦታ እንዳላት፣ ምን ያህል ፍቅር እንዳላት ያስታውቃል። ከዛ በዘለለ ደግሞ ያው የደረሰበት ያውቋል ፍቅር ምን ያህል ሀያል እንደሆነ። በተለይ ደግሞ የመጀመሪያ ፍቅር ክፉ ደጉን ሳታውቁ የቀረባችሁት ሰው፣ አብራችሁ ያደገ ሰው፣ ሳቃችሁን ደስታችሁን እየተመኘ ፍቅር እየለገሳችሁ ተንከባክቧችሁ የኖረ ሰው እንደዚህ እንደ ዋዛ መርሳት የሚታሰብ ነገር አይደለም። ያ ነው እንግዲህ በሄሉ ህይወት ውስጥ እየሆነ ያለው። በጣም ነው የሚያሳዝነው። እኔ እንደ ሴት ሆኜ ሳስበው ሄሉ ስብራቷን ማንም አልተረዳላትም። ማለት እሷ ብዙ ነገሮችን ለመሸሽ ለመርሳት ብላ የተለያየ ወንድ ጋር ልትታወቅ ትችላለች። ግን እኔ እንደሚገባኝ ከሆነ እንደውም የምትቀርባቸው ሁሉ ናቲን የባሰ እንድታስታውስ የሚያደርጉ ይመስለኛል። ምክንያቱም የሚያውቀው ያውቀዋል። አንዳንዴ ከልብ ያልወጣን ሰው ተሸክሞ ሌላ ሰው ለመቅረብ መሞከር ራሱ አንድ በሽታ ነው። እያንዳንዷ እንቅስቃሴያችሁ እሱንና ከሱ ጋር ያሳለፋችሁትን ህይወት ነው የሚያስታውሳችሁ። እውነት እያንዳንዱ የሚመጣው ወንድ በሱ ልክ አይን ውስጥ ሞልቶ በጭራሽ ወርቅ ለብሶ ቢመጣ ራሱ የመጀመሪያ ፍቅራችሁን ያውም ተንከባክቦ በፍቅር ያቆያችሁን ሰው ማንም ሊተካ አይችልም። የትኛውንም ነው ምላችሁ፣ የትኛውንም ከናቲ በልጦ እንኳን የሚመጣ ወንድ ቢኖር በሄሉ ልብ ውስጥ ግን የናቲን ያህል ቦታ ያገኛል የሚታሰብ ነገር አይደለም። ናቲን በበኩሉ አይተነዋል። ከረጅም ጊዜ በኋላ በለቀቀው ቪዲዮ በጣም ልቡ ተሰብሮ ቅስሙ ተሰብሮ ሄሉዬ አስችሎሽ ነው ወይ በእኔ ሌላ ሰው የሆንሽው እያለ ሲያለቀቅስ አይተነዋል። አንፈርድበትም፣ እኛ አንፈርድም። ማንኛውም ሰው ከሀገሩ ሲወጣ ይሆናል ይሳካልኛል ብሎ ነው የሚሄደው። ነገር ግን ብዙ ነገሮች አሉ። የሰው ልጅ እንዳሰበው ብዙ ነገር እንዳቀደው አልጋ ባልጋ የሚሆን ነገር የለም። በጣም ብዙ ዋጋ የሚያስከፍሉ ነገሮች አሉ። ስደት ላይ ስንወጣ በተለይ ማለት ነው።
ይመስለኛል። እንደዛ አይነት ነገር ነው ናቲ ላይም ሀፕን ያደረገው። ወንድማችን ናቲ አይዞኝ 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 ወንድሜ። በእርግጥ ላንተ በጣም ሊከብድ ይችላል። አንድ የሰው ሀገር ነው ያለኸው። ሁለት የምትወዳትን ሴት በእንደዚህ አይነት መልኩ ከሌላ ሰው ጋር ማየት ህመሙ በጣም ከባድ ነው። እየፈረድኩ አይደለም ማለት ሄሉም የራሷ የሆነ ምክንያት ሊኖራት ይችላል። ይህን ውሳኔ የወሰነችበት የራሱ የሆነ ምክንያት ሊኖራት ይችላል። እኛ ሴቶች ደግሞ ምንም ያህል ብንወድ ምንም ያህል ብናፈቅር ነገሮች ያከተመ ከመሰለን የራሳችንን አዲስ ህይወት ማስቀጠል እንፈልጋለን። እንደዛም ነው ሄሉ ያለችው። በቃ አብቅቷል። በኢምፔሳ ሳፋሪኮም 07 ቅምሻ ኮንሰርት በወላይታ ሶዶ በስቴዲየም ተዘጋጅቷል እና በጣም ነው የሚያሳዝነው። እኔ ግን በራሴ በበኩሌ ለሄሉ ለናቲም ይበጃል ብዬ የምለው ቢመለሱ፣ ከልብ ካለቀሱም ባይገድም አይደል የሚባለው። በቃ ያለፈውን እርስት አድርገው እግዚአብሔርን እየተማጸኑ ፍቅራቸውን ተራርቀውን ቢሆን ቢቀጥሉትና ለወግ ማዕረግ እንደ ሌሎቹ በቅተው ብናያቸው እኔ በጣም ህልሜ ነው እውነት። ምክንያቱም እንደዚህ አይነት ፍቅር ሜዳ ላይ ሲቀር በጣም ነው ደስ የማይለው። እውነት ይደብራል። አለ አይደል ይሄ ፍቅር አድጎ ተኮትኩቶ ምናምን ስቴፕ ባይ ስቴፕ የሆነ ደረጃ ሲደርስ እንዴት እንደሚያምር እንዴት እንደሚያስደስት እና የእነሱንም ህይወት ደግሞ እግዚአብሔር ረድቷቸው ነገሮች ተስተካክለው ድጋሚ አብረው ብናያቸው እኔ ደስ ይለኛል። ሄሉዬ አትጨክኝ፣ አይነ ውሃሽ ይናገራል። ናቲን ሞተሽ ትወጇዋለሽ እና እስቲ ታዩ ይሄ ግትርነትሽን ትውት አድርጊውና ፍቅርሽን መልሹ። ደስታሽ እጅሽ ላይ ነው ያለው። እኔ አትዘናጋ ባይ ነኝ። ሄሉ አትዘናጋ። አንዳንዴ ነገሮች ብዙ ከረፈዱ በኋላ ነው የሚገቡን። ያኔ እኮ መስተካከል በነበረበት ሰዓት ላይ አስተካክዬ ቢሆን ኖሮ ዛሬ ላይ እንደዚህ አይነት ስሜት ባልተሰማኝ የምንላቸው ብዙ ጊዜያቶች ይመጣሉና በቃ ተዩ፣ አስተካኪው የኔ እህት ይሻልሻል፣ እጅሽ ላይ ነው ያለው። ምክንያቱም ናቲ ይወድሻል፣ ስቲል ይወድሻል፣ ልቡ ተሰብሯል። እሱን ደግሞ ራስሽ ታውቂዋለሽ። ግን ይሄ ያለውን ሆይታውን ሁሉ እርግፍ አድርገሽ ትተሽ ልብሽን ከንጉስሽ ጋር አጣምረሽ ደስ እያለሽ የፍቅር ህይወትሽን ብትገፊ እኔ ደስታዬ ወደ ሌለው ትልቅ ቦታ ደርሳችሁ አብረናችሁ ድጋሚ እናያችኋለን ብዬ ተስፋ አደርጋለሁ። እንደ እግዚአብሔር ፍቃድ ፈጣሪ ይርዳችሁ ውዶቼ፣ ማሮቼ፣ ፍቅሮቼ። ጸልዩላቸው፣ ለናቲና ለሄሉ ጸልዩላቸው። እንግዲህ ፍቅር እንደዚህ ብክንክን ብሎ ሲቀር ደህና አይደለምና እንግዲህ ከተለያየን ምን አደርጋለሁ ማለት ሳይሆን እንዳትለያዩ ጥብቅ ብላችሁ ያለፈውን እርስ ታደርጋችሁ የሚቀጥለውን ህይወታችሁን አስምሩበት ባይነኝ። እኔ ያንቺ አሽቃባጭ ሄሉዬ እወድሻለሁ። የምር ሴት ነኝና ስሜቱ ይገባኛል። የፍቅር ስሜት የሚያፈቅሩትን ሰው ማጣት ህመሙን አውቀዋለሁና በዛ ልክ እንድትታመሚ ስለማልፈልግ ነው።